ጤና ይስጥልኝ። ዛሬ በእርግዝና ወቅት ስለሚከሰት የደም ግፊት መጨመርና ዋና መንስኤዎቹ በአጭሩ እንመለከታለን። ይህ መረጃ ራሳችሁንና ልጃችሁን እንድትንከባከቡ ይረዳችኋል። ዋነኛ ምክንያቶች: አንደኛ፣ የእንቁላል የእንግዴ ልጅ ፕላሴንታ እድገት። በእርግዝና ወቅት ለጽንሱ ምግብና አየር የሚያቀርበው የእንግዴ ልጅ ከእናቲቱ የደም ስር ጋር በሚኖረው ግንኙነት ላይ ችግር ሲፈጠር የደም ግፊት ሊጨምር ይችላል። ሁለተኛ፣ የደም ስሮች ጤንነት። ደም ስሮች መጥበብ ወይም በቂ ደም ማሳለፍ አለመቻል ለግፊት መጨመር አንዱ ምክንያት ነው። ሶስተኛ፣ የዘር ግንድ ወይም ጄኔቲክስ። በቤተሰብ ውስጥ በተለይም እናት፣ እህት ወይም በእርግዝና ወቅት የደም ግፊት ታሪክ ካለባቸው ተጋላጭነታቸው ሊጨምር ይችላል። አራተኛ፣ የእድሜና የጤንነት ሁኔታ። እድሜያቸው ከ20 በታች ወይም ከ40 በላይ የሆኑ እናቶች፣ ከእርግዝና በፊት የነበረ የደም ግፊት፣ ስኳር ወይም የኩላሊት በሽታ። አምስተኛ፣ የአኗኗር ዘይቤ። ከመጠን ያለፈ ውፍረት፣ የአካል ብቃት እንቅስቃሴ አለማድረግ ለግፊቱ መጨመር አስተዋጽኦ ያደርጋል። የደም ግፊት መጨመር በምልክት ላይታወቅ ስለሚችል ዘወትር ወደ ጤና ተቋም በመሄድ መለካት በጣም አስፈላጊ ነው። ራስ ምታት፣ የእይታ መታወክ ወይም የእጅና የእግር እብጠት ካዩ በፍጥነት ሐኪምዎን ያማክሩ። ለጤናዎ ጥንቃቄ አድርጉ። ቪዲዮ ከጠቀማችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ መልካም ይቆዩ።